እንደኔ ያለ ወንድ 90% ሴት ቦዲ ቢልደሮችን ምንም ያህል ትልቅ ቢሆኑም ያሸንፋል። ነገር ግን ስለ ተራ ወንዶች ምን ማለት ይቻላል? በየቀኑ ከሚሰለጥኑ ሴቶች ጋር መወዳደር ይችላሉ? ምናልባት እንችላለን፣ ምናልባት አይሆንም። እስቲ እንሞክራለን። ስለዚህ ዛሬ እነዚህ ሁለት ቡድኖችን አወዳድራለሁ። እንደ ዶሃ ያለ ሴት ቦዲ ቢልደሮችን ማሸነፍ ይችል እንደሆነ ለማየት ከባድ ፈተናዎችን አዘጋጅቻለሁ። ዝግጁ ናችሁ? ቀጥሉ። እሺ፣ የቡድን መሪዎች ጄምስ። ኦኬ፣ ጄምስ እና ጄን። እሺ፣ ጄምስ እና ጄን። ውድድሩ ቁጥር 1 ባርቤል ባክ ስኳት ነው። ማንን ነው የምትልኪው? አላውቅም፣ ገና አልወሰንኩ። አዎ፣ ያ ነው የኔ ጥያቄ ዓላማ። ጡንቻ እንጂ አእምሮ የለም እያልኩ ነው። እየቀለድኩ ነው። እንሂድ ጄን፣ እንሂድ ጄን። ማንን ነው የምትልከው? ጄምስ፣ በእኔ ላይ እንዳትረሳው። መልካም እድል። አዎ፣ ዶሃ ይሁን። የስ ዶሃ። ካሁን በፊት ይሄን ነገር ሞክረህ ታውቃለህ? ወንድሜ መጀመሪያ ነው። ሞክሬ አላውቅም። ስታደርግ የመጀመሪያ ነው? አዎ። አመሰግናለሁ። ምንም አይደል ጄን። ንገረኝ፣ ምንድነው ማድረግ ያለብኝ? እግርን አጥፈህ ልክ ጫካ ውስጥ ልትጸዳዳ እንደተቀመጥክ አይነት ዝቅ ማለት አለብህ። እሺ፣ አሁኑኑ ላድርገው። እሺ። ምን እያደረክ ነው? ወደፊት እርምጃ ተራምደክ ልክ እንደዚህ መንደርደሪያው ላይ ታስቀምጠዋለህ። መልካም። እሺ፣ በ25 ወይስ በ45 እንጀምር? በ45። እሺ ሴቶች ጥሩት። ጄን፣ ለመጨረሻ ጊዜ ስኳት ያደረግሽው መቼ ነበር? ትላንት። ቀጥይ ጄን፣ ቀጥይ። ዋው! ማን ነው ከጀርባ የሚደግፋት? ስማ፣ ከጄን ምንም አይነት እንቢታ እንዳትቀበል እሺ? ትረዳኛለህ እኮ ወንድሜ። የሚያስፈልገኝ ነገር ሁሉ አንተ ብቻ ነበር። ኦ ና፣ እንዳትሞት። ኦ ኖሃ ና፣ ጎበዝ። ያ የኔ ፒአር ነበረ። ዶሃ፣ ማንኛውም ነገር ለአንተ ፒአር ነው፣ ምክንያቱም ከዚህ በፊት ምንም አይነት ስኳት ሞክረህ አታውቅም። እሺ፣ አንድ አራተኛ። እነዚህ ሴቶች በሚያስደንቅ ሁኔታ ጠንካሮች ናቸው። እኔ ዝም ብዬ በጣም ጥሩ እንድትሰራ እየነገርኩ ነበር። የሚያስፈልገው ነገር ቢኖር በራስ መተማመን ብቻ ነው። ልክ ነው። እሺ፣ አሁን እሱ እየሄደ ነው። አሳክቶታል። በጣም አሪፍ። ስማ፣ እኔ ዛሬ ዳኛ ነኝ። አሳክቶታል። በዚህ ዙር ክብደቱን እስከ ስንት ድረስ ልትጨምሪ ነው? 225። ያንን ማድረግ ያለብን አይመስለኝም። 225 ማድረግ ብንችል። እንደ እውነቱ ከሆነ እኔ ለዶሃ አሰጋለሁ። እንሂድ ጄን። 225። ኦ አምላኬ፣ ያ ቀላል ነበር። ጄን፣ ፈጣን ጥያቄ። ከፍተኛ የስኳት ክብደትሽ ስንት ነው? 315። ዶሃ፣ ካየህ በኋላ አሁን ምን ተሰማ? ልትሞክር ነው? አዎ፣ በእርግጥ ወንድሜ፣ ያ ምንም ጥያቄ የለውም። 3 ሰዎች ከበውታል። ሁሉም ሰው የሕክምና ባለሙያ ያዘጋጅ። አረ ወይኔ፣ እንደ አኩቻ ከተወጣጠሩ ሴቶች ጋር ተወዳድሬ ተበላው። አደረገው፣ ይቆጠራል። አይ ማድረግ አለብኝ ወንድሜ። አይ መደርደሪያው ላይ አስቀምጠው። ማድረግ አለብኝ። የቡድን አጋሬ መጀመሪያ ላይ እንዲሞት አልፈቅድም። ታስፈልገናለህ። የመጀመሪያው ምዕራፍ ጄን ለሴት ቦዲ ቢልደሮች ቡድን። ቀጣይ ውድድር እያንዳንዱ ቡድን አንዳንድ የሳይበር ትራክ ጉተታ ያደርጋል። የሳይበር ትራክ እዚህ ውስጥ ይገኛል። የሳይበር ትራኩን ወደ ኮኑ በፍጥነት የጎተተ ያሸንፋል። መጀመሪያ እንሂድ። እስቲ ጡንቻችሁን እንየው። ኦ አምላኬ! ስለዚህ እነዚህ ወንዶች ልክ በፍጥነት በመጨረስ ላይ ጎበዝ መሆን አለባቸው። አዎ በትክክል እናገኘዋለን። አንድ የማውቀው ነገር ቢኖር በፍጥነት መጨረስ ነው። እሺ ሃንተር እንሂድ። የምትጎትተው 6500 ፓውንድ የሚመዝን ቴስላ ሳይበር ትራክ ነው። ያንን ማድረግ አትችይም። ረጅም መንገድ ነው። ስለዚህ እዛው ቁጭ በይ። በዚህኛው የምታሸንፍ ይመስለኛል። እስቲ እውነቱን እንነጋገር። ያጋጣሚ ስህተት ነበረ። ያጋጣሚ ነበር፣ እንዲያውም የማማመቂያ ነበረ። ሁላችሁም ሴቶች ዝግጁ ናችሁ? አዎ። 3 2 1 ሂዱ። ኦ አምላኬ ሆይ፣ ተመልከት ወንድሜ፣ እየሄደች እኮ ነው። ምን አልክ አንተ? ኦ አምላኬ ሆይ! ኧረ አንቺ ተረጋጊ። ኧረ ወደ ኋላ ያዟት፣ እዛው ያዟት። ኦፊሻል ሰዓት 17:58
እንሂድ። እጅ በእጅ እጅ በእጅ እጅ በእጅ በሶስት 1 2 3 ጉልበት ልክ ነው። ሴቶች ለተራ ወንዶች ምንም እድል አናስብም። ከዚህ የበለጠ ጠንከራ አድርገን መስራት አለብን። እኔ አውሬ ነኝ፣ እኔ አውሬ ነኝ። እሱ እኔ ነኝ። አዎ እሷን ልታጠፋ ነው። ጄምስ ጥሩ ትሰራለህ። አሳክተኸዋል ጄምስ፣ አሳክተኸዋል ጄምስ። ናቀፈኝ፣ ናቀፈኝ ጄምስ። እየመጣው ነው፣ እየመጣው ነው። እስቲ ና እንሳሳም። ቆይ በመካከላችሁ የፍቅር ግንኙነት እንዳለ አውቅ ነበረ። አንቺ እሱን ለመሳም በስንት ሴኮንዶች መጨረስ አለበት? ከ17 ሴኮንድ በታች። ጄምስ ከ17 ሴኮንድ በታች ከገባ ከንፈሯን ነው የምትስመው። 3 2 1 ሂድ። በርታ ጄምስ፣ ጄምስ በርታ፣ በርታ። እየሄደ ነው፣ እየሄደ ነው። በጣም ጥሩ፣ በጣም ጥሩ። እየሄደ ነው። አሳክተኸዋል ጄምስ፣ አሳክተኸዋል። በጣም ጥሩ። ዋው! አደረገው፣ አደረገው። የምር አደረኩት። 18.98 ኦ ለምን አልነዳህም? ቢያንስ ለማየት ያምር ነበር። ልክ እንደሰከርኩ ነበር ሲሰማኝ የነበረው። ቡድንህ አንድ ውድድር ካሸነፈ ጄምስ መሳም ያገኛል። ቁጥር 2 አሸናፊ ማገገም እንደሚቻል አምናለሁ። ሴት ቦዲ ቢልደሮች፣ ቀጥሎ የእጅ ጫና ውድድር አለን። ዝግጁ ነን? አዎ። እጆች አንድ ላይ። ራያን ዝግጁ አይደለሁም። ኦ ራያን ከሚሼል ጋር ዝግጁ ነን? ቆይ 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 ቆይ። እሺ አሁን እንታገል። ከ3 ወደ 2 እናደርጋለን እና የተራዎቹ ወንዶች ቡድን ካሸነፈ ጄምስ ከጄን መሳም ያገኛል። እሺ ሁላችሁም ዝግጁ? 2 1 ጀምር። ራያን በላ፣ ራያን በላ። እጅን አሽከርክረው። ራያን በላ፣ በላ። እጅን ተጠቀመው። ራያን በለው። ራያን ግፋ በለው። ራያን በጣም አሪፍ። ራያን ራያን ራያን። የትግል ስፖርት በጣም አደገኛ ከሆኑ ስፖርቶች ውስጥ አንዱ ነው፣ በተለይ ምንም ልምድ ከሌለ። ምክንያቱም በጥሬው እጅህን ለሁለት ሊሰብረው ይችላል። ለጄምስ ስትል አድርገው። እሱ ከዚህ በፊት ሴት ስሙ አያውቅም። በለው። ማን ያሸነፈው? እሱን ያሸነፈው። ኦ ይህንን ፊት ማየት አልፈልግም። በጣም ባስጨነቀኝ ቁጥር ነገሩን ታብሰዋለህ። ኦ በጣም ተናዳለች። እሷ አሁን በትክክል ተቆጥታለች። ልትመታ ትችላለች። እኔ ይህንን ማየት እፈልጋለሁ። አውቃለሁ፣ እኔም ጭምር። ደህና ነሽ? ተረጋጋሽ። አሁን ደንቦችን አስታውስ። እሷን መስማት፣ አለበለዚያ ትቀጣለህ፣ ትገረፋለህ። እሺ ጨዋታውን አሁኑኑ እናበቀዋለን። 3 2 1 ሂዱ። ቀጥይ ሚሼል። በጣም አሪፍ ሚሼል። ኦ እሺ 1 ለ1 ነው ሚሼል። ያ በጣም አሪፍ ነገር ነው። ሰብአዊነትን የሚያሳይ ነበረ ወንድሜ። ራያን በ60 ቀናት ውስጥ የሰውነት ለውጥ ውስጥ ነው። ቪዲዮውን በቅርብ ይመጣል። እሱ የተሻለ ይሆናል። እሺ ዝግጁ? 3 2 1 ሂዱ። ጎ ስማሽ። አጠናቂው፣ ሴትዮ አጠናቂው፣ ጨፍልቂው። ሂድ ራያን ሂድ። በደንብ ያዝ። ሳብ ሳብ። በደንብ ያዝ። ሳብ ሳብ። ራያን 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 መሳቅን አቁም። በለው። ከመሆን ራያን በለው። አድርገው። ሂድ። አድርገው። ሂድ። ትንሽ ብቻ። እሷ እያቆመች ነው። ትንሽ ብቻ ወንድሜ፣ ትንሽ። እጇን አውርደው። እጇን አወረደው። እሱ አወረደው። የስ ራያን በሴት ቦዲ ቢልደር ታንቆ በመሸነፉና ጄምስ በመጨረሻም ለመጣል ነገሮችን በማግኘቱ ለቀጣይ ውድድር ጊዜ ነበረ። የአንድ ጊዜ ከፍተኛ የቤንች ፕሬስ ማንሳት። ጄምስ ማንን ነው የምትልከው? ጆርዳንን። ጆርዳን። እሺ ጄን ማንን ነው የምትልኪው? ቸልሲ ናት። እሺ ቸልሲ። እሺ ትንሽ ፈጠን ብለን የሰውነት መጠን ንጽጽር እናደርጋለን እርስ በርስ። እሺ መልካም እድል ለሁላችሁም። እሺ አሁን ቀደም ብለን ከሴቶቹ እንጀምራለን። ይህ የላኛው የሰውነት ክፍል ላንተ አለ። 45 ትፈልጋለህ? አዎ 45። ቀጥታ ወደ 45። ቆይ አንድ ጥያቄ ልጠይቅሽ። ሁል ጊዜ ደህንነቱ የተጠበቀ ስልጠና ታደርጊያለሽ? ሁል ጊዜ? እሺ እናድርገው። 3 2 1 ወደ ላይ ወደ ላይ። ከፍተኛ የቤንች ፕሬስሽ ስንት ነው? እሷ ስራዋ በዝቷል። ወደ 300 ገደማ። እሺ የኔ ጥፋት ነው፣ የኔ ጥፋት ነው። ወደ 300 ፓውንድ ገደማ። እሺ እንሂድ። ትልቁ ሰው የሚገርም ነገር ነው። ይህ ልጅ አውሮፕላን ማረፊያ ነበር ያገኘሁት። እኔን አውቆኝ ነበር እሱ እና ሌላ ሰው ስለምንፈልግ በቪዲዮ ላይ እንዲገኝ ጠየቅኩት። ስለዚህ ለእርሱ ክብር እንስጥ።
ገና ክሊፕ የለም። 185 ፓውንድ ብረቱ ላይ አለ። እሺ አሁን እንቀጥል። በርቱ። አንዴ ለጆርዳን ሞራል፣ ለጆርዳን ኃይል ያስፈልገዋል። ለጆርዳን አንተ ማትረባ ነህ። ነይ አሁን 2 ፕሌት 225። አምላኬ ሆይ በፈጣሪ ጆርዳን ወንድሜ ሂድ ወንድሜ ታደርገዋለህ። ጆርዳን ከፍተኛ ስንት ነው ያንተ? አረ ማን ፍታ በእናትህ። እሺ ያ ጥሩ ምላሽ ነው። ሊያደርገው የሚችል ይመስለኛል። ወንድሜ ዝግጁ? እሺ ከፍ አድርገው። ኦ አደረገው። ያ የዘገየ ነበረ። የፈለገውን ያክል ቢዘገይም ምንም ማለት አይደለም። የፈለገን ያክል ቀስ ብንል ዋናው ነገር ወደ ላይ መውጣቱ ነው። ብረቱ ላይ 245 ፓውንድ አለ። አንዲት ሴት በእኔ ፊት እንደዚህ አይነት ብረት ስታነሳ በእውነቱ አይቻላቅም። እሺ እንሂድ። ስሙ እኔ እናንተን እየደገፍኩ ነው። እሺ ያን እንዳትናገሩ። የኔን ፒአር 240 ልሞክር። አይ ከ225 በኋላ እንሄዳለን። እንቀጥል። ጆርዳን ትችላለህ። አንተ የኛ አንበሳ ነህ። ትችላለህ። ያ እሱ የኔ ሰው ነው። አዎ በለው ጆርዳን በለው። ዝግጁ? 1 2 3 ሞክረው። ግፋው። በላ። የስ አሳክተኸዋል። ምን ትፈልጋለህ? ያ አዲስ ፒአር ነው? አዎ ወንድሜ አዲስ ፒአር ነው። አውሮፕላን ማረፊያ ላይ 315 እንደሚያነሳ ነግሮኝ ነበረ። ዝግጁ? 255 ፓውንድ ብረት ላይ አለ። እሺ የጀርባ 3 2 1 ኦ አምላኬ ያለ አንዳች ርህራሄ በፍጥነት አንድ ተራ ወንድና ሴት ቦዲ ቢልደር ማን ያሸንፋል? ጀምር። እሺ በላ ከመው ና። በጣም አሪፍ ሂድ። ኦ እሺ ለሴት ቦዲ ቢልደሮች ክብር ስጡ። እሺ እንኳን ደስ አላችሁ። አንተ አይረቤ። ውጤቱ 3 ለ1 ነው። ለእነሱ እድል የሚሰጥ የመጨረሻ ውድድር 3 ነጥብ ያስገኛል። የማሸነፍ እድልም አላቸው። እናንተ ሰዎች እየተሸነፋችሁ ነው። የቤንች ፕሬስ አሸናፊ ቸልሲ ናት። 3 ነጥብ የሚያስገኝ የመጨረሻ ውድድር አለን። በዚህም ተራ ወንዶች ክብራቸውን የማስመለስ የተወሰነ እድል ይኖራቸዋል። ሴቶችና ወንዶች የገመድ ጉተታ 3 2 1 ሂዱ። ኦ አምላኬ ወንዶቹ ዝቅ በሉ። አሸነፋችሁ። ይበቃል። አሸነፋችኋል። አቁሙ። በቀላሉ አሸነፋችሁ። እኔ በህይወቴ እንደዚያን ነገር አይቼ አላውቅም። ጄምስ እንዴት እየሮጠ በፍጥነት እንደተመለሰ እዩት። ሴቶቹ በይፋ አሸንፈዋል። ነገር ግን ጄምስ ዛሬ ይዞት የሚሄደው ብቸኛው ነገር መሳም ብቻ ነው። እነሱ ሸራ እስኪጓተቱ እናንተ ይህንን ቪዲዮ ላይክ አድርጉ። በየ2 ቀኑ ቪዲዮዎች ይለቀቃሉ። ስለዚህ ሰብስክራይብ ያደረጋችሁ ጠብቁኝ። በቀጣይ ቪዲዮ እመለሳለሁ። እወዳችኋለሁ።